እነዚህ ሶስቱ ሰውን ወደ እሳት ባህር የሚያወርዱ ናቸው ይላሉ አቡነ ተክለ ሃይማኖት። እነዚህ ሶስቱ ሰውን ወደ እሳት ባህር የሚያወርዱ ናቸው። አሁን የምነግራችሁ ሶስቱ እነዚህን የሚያደርግ ገሃነም ይጠብቀዋል። ሰውን ዝቅ የሚያደርገው ሶስቱ ቆጥረው ሰፍረው ነው የነገሩት። እነዚህን የሚያደርግ ሰው ይዋረዳል። በስጋው ወራዳ ነው፣ በነፍሱም ወራዳ ነው የሚሆነው። በስጋውም ወራዳ ነው፣ በነፍሱም ወራዳ ነው። ሶስቱ እነማን ናቸው? ሶስቱን የሚያደርግ ሰው ደግሞ የመጀመሪያው ሶስቱ እነማን ናቸው? ይሄን የሚያደርግ ሰው የመጀመሪያው ከነዚህ ሶስት ዋና ክፋቶች ናቸው ይላሉ እሳቸው። ይሄን የሚያደርግ ሰው የመጀመሪያው ትዕቢት ይባላል። ከነዚህ ሶስት ተጠንቀቁ፣ ዋና ክፋቶች ናቸው ይላሉ እሳቸው። ትዕቢትና ትምክህት የተለያዩ ናቸው። ሁለተኛ ትምክህት ይባላል። ትምክህት ማለት ትዕቢትና ትምክህት የተለያዩ ናቸው። በምንድን ነው የምንመካው? ትምክህት ማለት መመካት ማለት ነው። በምንድን ነው የምንመካው?